ጤና ይስጥልን በመላው ዓለም የምትገኙ የአዲስ ኢንፎ ቤተሰቦች የዕለቱን ዜና ይዘናል። አብራችሁን ቆዩ። በቅድሚያም አርዕስተ ዜና። ጠቅላይ ሚኒስትር አብይ ከተለያዩ የፖለቲካ ኃይሎች ጋር ድርድርና ውይይት ሊያደርጉ ነው ተብሏል። መረጃውን ለእናንተ እናቀርብ። ዋና ጸሐፊ አንቶኒዮ ጉቴሬዝ በኢትዮጵያ ውሳኔ ደንግጫለሁ አሉ። ስለምንደነገጡ በዝርዝር እንዳስሰዋል። ጀርመን ዶክተር ዳንኤል በቀለን መሸለሟ አግባብ አይደለም ሲል ሂዩማን ራይትስ ዎች ተቃውሞውን ገልጿል። በዕለቱ ዜናችን ውስጥ አካተነዋል። ዶክተር ቴዎድሮስ አድሃኖም በኮንጎ ሪፖርት ይቅርታ ጠየቁ። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ በማድረግና የደወል ምልክቱን በመጫን ዝግጅቶቻችንን ያለማንም ማስታወሻ መከታተል ትችላላችሁ። ሼርና ላይክ በማድረግም ለሌሎች እንዲደርስ እንድታደርጉ በአክብሮት እንጠይቃለን። አሁን ወደ ዝርዝር ዜናው እናመራለን። ጠቅላይ ሚኒስትር አብይ ከተለያዩ የፖለቲካ ኃይሎች ጋር ድርድርና ውይይት ሊያደርጉ ነው። ልዩ ፓርቲ ብልጽግና ለድርጅቱ አመራሮች ባሰራጨውና ውይይት ባደረገበት ሰነድ ላይ እንዳመለከተው ጠቅላይ ሚኒስትር አብይ አህመድ አዲስ መንግስት ካቋቋሙ በኋላ በቁልፍ ሀገራዊ ጉዳዮች ላይ ከተለያዩ የፖለቲካ ኃይሎች ጋር ድርድርና ውይይት ለማድረግ ተዘጋጅቷል ብለዋል። የመድብለ ፓርቲ ስርዓትን በኢትዮጵያ ለመገንባት በሚያዝያ 2010 ዓ.ም ለውጥ ቃል በተገባው መሰረት ሁለት ረድፍ ያለው የታደሰ ፕሮግራም ለማድረግ ብልጽግና መዘጋጀቱን የተዘጋጀው ሰነድ ይጠቁማል። አንዱ የመድብለ ፓርቲ ስርዓትን ለማስፋት የሚወሰደው እርምጃ የተቋሚ ፓርቲዎችን አዲስ በሚመሰረተው የፌዴራልና የአካባቢ መንግስታት መዋቅር ውስጥ በማካተት ተሳትፏቸውን ማሳደግ፣ የዲሞክራሲ ልምምድን ማድረግ ነው። ሌላው እርምጃ በአገሪቱ ያለመግባባትና የግጭት ጭምር ምክንያት በሆኑ ሀገራዊ ጉዳዮች ዙሪያ ከፖለቲካ ድርጅቶች፣ ሲቪል ማህበራትና ምሁራንና መገናኛ ብዙሃን የተሳተፉበት የብሔራዊ መግባባት ውይይት መጀመር ነው። በዚህ ውይይት ህገ መንግስቱን ጨምሮ ሰንደቅ ዓላማ፣ ብሔራዊ መዝሙር፣ ብሔራዊ ባህላትና ሌሎችም ጉዳዮች ተነስተው መግባባት ላይ የሚደረስበት ነው። ህገ መንግስቱ ከቀዳሚ አጀንዳዎች መካከል እንደሚሆን፣ ነገር ግን አጀንዳዎችን የመምረጥና ቅደም ተከተል የማስያዙ ስራ የድርድሩ አንድ አካል እንደሚሆን በሰነዱ ተብራርቷል። ተቃዋሚ ፓርቲዎችን በአዲሱ መንግስት ለማሳተፍ በሚደረገው እንቅስቃሴ ሁሉንም የፖለቲካ ፓርቲዎች በተፈለገው መጠን ማሳተፍ እንደማይቻልና ሌሎች ተሳትፎን ለማሳደግ የሚረዱ መድረኮች እንደሚመቻቹ የብልጽግና ሰነድ ያትታል። ሰነዱ ለተቃዋሚ የፖለቲካ ፓርቲዎች እንዲደርስ መደረጉን ዋዜማ ከምንጮቿ ተረድታለች። ምንም እንኳን ምርጫው ውጤታማ በሆነ መልኩ ቢካሄድም የተጀመረው ዲሞክራሲያዊ ሽግግርን የበለጠ ተጠናክሮ እንዲቀጥል ተጨማሪ እርምጃዎች መወሰድ አለባቸው። በርካታ ፖለቲካ ፓርቲዎች ለፌዴራልና ክልል ምክር ቤቶች እጩ ማቅረብ ቢችሉም ተቃዋሚ ፓርቲዎች በምክር ቤቶች ያላቸው ውክልና አነስተኛ ሆኗል። ለተቃዋሚ ፓርቲዎች ዝቅ ያለ ውጤት የተለያዩ ምክንያቶች ቢኖሩም የተቃዋሚ ፓርቲዎች ህብረት አለመፍጠራቸውና ገዢው ፓርቲ በስልጣን ላይ መሆኑ የሚሰጠው ጥቅም ሊጠቀሱ ይችላሉ። ስለዚህም ገዢው ብልጽግና ፓርቲ የዲሞክራሲ ሽግግሩን ከማጠናከር አኳያ በተለያዩ መንገዶች የተፎካካሪ ፖለቲካ ፓርቲዎች ተሳትፎ ከፍ ማለት እንዳለበት ከልብ ተቀብሎታል ይላል ሰነዱ። በሰሞኑ የክልል ምክር ቤቶች ምስረታ ላይ አንዳንድ የተቃዋሚ ፓርቲ አባላት መቀመጫና የተለያዩ ሹመቶችን እንዲያገኙ የተደረገ ሲሆን በመጪው ሰኞ በሚመሰረተው የፌዴራል መንግስት ውስጥም የተወሰኑ የተቃዋሚ ፓርቲ አባላት እንደሚደለደሉ ዋዜማ ያላት መረጃ ያመላክታል። በመንግስት ምስረታ ማግስት እንደሚደረግ በሚጠበቀው የብሔራዊ መግባባት ድርድር ከመንግስት ጋር ጦርነት የገጠመው ህወሓት ይሳተፍ እንደሆነ ሰነዱ ያብራራው ነገር የለም። ሀገራዊ መግባባትና የተሳካ ሀገረ መንግስት ግንባታ ሁሉም ሰላማዊ ትግል ስልት የሚከተሉ ፖለቲካ ኃይሎች በጋራ ተቀራርበው መስራት የሚጠይቅ ሀገራዊ ፕሮጀክት ነው። አንድ ዘመን ትውልድ ስራ ብቻም ሳይሆን ዘመን ተሻጋሪ በትውልዶች ቅብብሎች የሚሰራ ታላቅ ፕሮጀክት ነው። በሀገራዊ መግባባት ዙሪያ የሚሰራው ተግባር በውስን ኃይሎች ዙሪያ ሳይታጠር አካታችና ሁሉ አቀፍ በሆነ መንገድ መኮን ይገባል ሲል ያብራራል የፓርቲው ምክረ ሀሳብ ሰነድ። ዘገባውን ከዋዜማ ሬዲዮ ላይ አግኝተነዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ በኢትዮጵያ ውሳኔ ደንግጫለሁ አሉ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ ኢትዮጵያ የተባበሩት መንግስታት ድርጅት ከፍተኛ የስራ ኃላፊዎችን ከሀገር እንዲወጡ መወሰኑ አስደንግጦኛል ሲሉ ሐሙስ ምሽት ባወጡት መግለጫ አስታውቀዋል። ዋና ጸሐፊው አንቶኒዮ ጉቴሬዝ የኢትዮጵያ መንግስት በተባበሩት መንግስታት ድርጅት ተቋማት ውስጥ በተለያዩ ኃላፊነቶች ላይ የሚገኙ 7 ግለሰቦች በአስቸኳይ ሀገሪቱን ለቀው እንዲወጡ ማዘዙን ተከትሎ ነው ዋና ጸሐፊው ያሉት። ጉቴሬዝ በጉዳዩ ላይ ከኢትዮጵያ መንግስት ጋር እየተነጋገሩ መሆኑንም አስታውቀዋል። የኢትዮጵያ መንግስት ትላንት ባወጣው መግለጫ በሀገር ውስጥ ጉዳይ ጣልቃ ገብቷል ያላቸውን 7 በዓለም አቀፍ ድርጅቶች ውስጥ የሚሰሩ የውጭ ሀገር ዜጎች ኢትዮጵያ ለቀው እንዲወጡ ወስኗል። በዓለም አቀፍ ሕግ መሰረት በኢትዮጵያ ፍቃድ ተሰጥቷቸውና ጥበቃ ተደርጎላቸው ሲሰሩ የቆዩት እነዚህ ግለሰቦች በተጠቀሰው መሰረት በውስጥ ጉዳይ ላይ መግባታቸው በመረጋገጡ የመብታቸው ተገፎ በ72 ሰዓታት ውስጥ የኢትዮጵያን ግዛት ለቀው እንዲወጡ መንግስት ማሳሰቡን በትላንት ዕለታዊ ዜናችን ማቅረባችን ይታወሳል። ሂዩማን ራይትስ ዎች ጀርመን ዶክተር ዳንኤል በቀለን መሸለሙ አግባብ አይደለም አለ። የሂዩማን ራይትስ ዎች የአፍሪካ ቀንድ ዳይሬክተር ላቲሺያ ባደር የጀርመን አፍሪካ ፋውንዴሽን የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዳንኤል በቀለን ለመሸለም
እንዲገደል ለመወሰኑ ወቅቱን ያልጠበቀ እንዲሁም የተሳሳተ መልእክት የሚያስተላልፍ ነው ሲሉ ወቅሰውታል። አቴሺያ ይህንን ያሉት በሚቀጥለው ሳምንት የሚመሰረተው አዲሱ የኢትዮጵያ መንግስት ላይ ብሎም በዕለቱ የሚታደሙት የአፍሪካ መሪዎች ላይ በትግራይ ክልል ያለውን የሰብአዊ መብት ጥሰቶች በተመለከተ ጫና ለማሳደር በተጠራው የፕሬስ መግለጫ ላይ ነው። አሁን ባለንበት ሰዓት በኢትዮጵያ ያለውን የሰብአዊ መብቶች ጥሰት ክብደትን ከግምት ውስጥ ከተን ምንም እንኳን አንድ ሰው ለሰብአዊ መብቶች ያለው የቁርጠኝነት የኋላ ታሪክ የተመሰከረለት ቢሆንም እንዲህ ያለ ሽልማት መስጠት የተሳሳተ ዲፕሎማሲያዊ መልእክት ያስተላልፋል ሲሉ ላቴሺያ ተናግረዋል። ኃላፊው አክለውም የእነዚህ ጥሰቶች ሰለባዎች ብሎም ከጥቃቶች የተረፉትን ሰዎች እነዚህን የፌዴራል ተቋማት አያምኗቸውም። ይህ ባለፈው ዓመት በኦሮሚያ የሰራነውን ጥናት ጨምሮ በዚህ ዓመት በሰራናቸው ጥናቶች እንዲሁም በትግራይ ክልል ካሉ የጥቃቶቹ ሰለባዎች የተረዳ ነው። በፌዴራል ተቋማት ላይ እምነት እንደሌላቸው ነው ብለዋል። ዘገባው የቢቢሲ አማርኛው ክፍል ነው። የዓለም ጤና ድርጅት ዶክተር ቴድሮስ አዳኖም በዚህ ሳምንት ባወጡት መግለጫቸው ለድርጅታቸው የጨለማ ቀን ባሉት የዲሞክራቲክ ኮንጎ ክስ ጉዳይ ላይ ይቅርታ ጠይቀዋል። ዶክተር ቴድሮስ ይቅርታ የወጣው በዲሞክራቲክ ኮንጎ በደረሰው የኢቦላ ቀውስ ወቅት ወደ ስፍራው የተላኩት የዓለም ጤና ድርጅት ሰራተኞች በወሲባዊ ጥቃትና ብዝበዛ ላይ ተሳትፈዋል ሲል ከትናንት በስቲያ የዲሞክራቲክ ሪፐብሊክ ኮንጎ ገለልተኛ አጣሪ ኮሚሽን ሪፖርት በማውጣቱ ነው። ኮሚሽኑ ሪፖርት የዓለም ጤና ድርጅት ሰራተኞችን ጨምሮ 80 እርዳታ ሰራተኞች በተባሉት ጥቃቶች መሳተፋቸውን ይገልጻል። ዳይሬክተሩ በሚመሩት ድርጅት ለሚነሱ የአስተዳደር በደሎችና ሌሎች ከድርጅቱ እንቅስቃሴ ጋር ግንኙነት የሌላቸው ስራዎች ይሰራሉ የሚሉ ክሶች ይቀርቡባቸዋል። በቀጣይም በዓለም ጤና ድርጅት እንዳይመሩ አሜሪካን ጨምሮ በርካታ ሀገራትና ታዋቂ ግለሰቦች እየተናገሩ ይገኛሉ። በተጨማሪም ያላቸውን ኃላፊነት በመጠቀም በኢትዮጵያ መንግስት ሽብርተኛ የተባለውን ህወሓት እንደሚያግዙ በሰፊው ይነገራል። የተመድ የጸጥታ ምክር ቤት በኢትዮጵያ ጉዳይ ላይ በቀጣዮቹ ቀናት ይወያያል ተባለም። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በቀጣዮቹ ቀናት በኢትዮጵያ ጉዳይ ላይ እንደሚወያይ በተባበሩት መንግስታት ድርጅት የፈረንሳይ አምባሳደር ኒኮላ ሪቪየር ተናግረዋል። በተመድ የአየርላንድ አምባሳደር ጄራልዲን ባየርን ኔስንም በኢትዮጵያ ላይ ያተኮረው የምክር ቤቱ ውይይት በጣም በቅርቡ እንደሚካሄድ ገልጸዋል። ሁለቱ አምባሳደሮች እንደተናገሩት በኢትዮጵያ መንግስት 7 የተመድ ከፍተኛ ሰራተኞች በ72 ሰዓታት ውስጥ ከሀገር እንዲወጡ ትዕዛዝ መሰጠቱን በተመለከተ ከጋዜጠኞች ለቀረበላቸው ጥያቄ በሰጡት ምላሽ ነው። የጸጥታው ምክር ቤት አባላት በዛሬው ዕለት በሊቢያ ወቅታዊ ጉዳይ ላይ መከሩ ሲሆን የኢትዮጵያ ጉዳይ ነገ አሊያም በቀጣይ ቀናት ለውይይት ሊቀርብ ይችላል ተብሏል። ነገ የሚገባውን የፈረንጆቹን ጥቅምት ወር ተከትሎ የጸጥታው ምክር ቤትን በፕሬዝዳንትነት የመምራት ኃላፊነት የምትረከበው የኢትዮጵያ ጎረቤት ኬንያ ነች። 15 አባላት ያሉት የጸጥታው ምክር ቤት በጥቅምት ወር የሚወያይባቸውን አጀንዳዎችና የሚኖሩትን ስብሰባዎች የሚያጸድቀው በነገው ዕለት እንደሆነ በተመድ የፈረንሳይ አምባሳደር ለጋዜጠኞች ተናግረዋል። ክብራችሁ ቤተሰቦቻችን ለዕለቱ የያዝናቸው መረጃዎች እነዚህ ነበሩ። ስለተከታተላችሁን እናመሰግናለን።